مرج البحرين يلتقيان اللهم የሚገናኙትን ሁለቱን ባህሮች ማለትም ውቅያኖስንና ጨዋማውን ባህር የተወሰነ ክልል ላይ እንዲገናኙ ለቀቃቸው بينهما برزخ لا يبغيان በሁለቱም ባህሮች መካከል ግርዶሽ አለ እርስ በርስም ድንበር አይጣጣሱም فبأي آلاء ربكما تكذبان በጌታችሁ ጸጋዎች በየትኛው ታስተባብላላችሁ يخرج منهما اللؤلؤ والمرجان ከሁለቱም ባህሮች ሉልና የዛጎል ክምችት መርጃ ይወጣል فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ وله الجوار المنشآت في البحر كالأعلام አላህ ያገራቸውና የሚቆጣጣራቸው እንደ ተራራ የገዘፉ በባህር ላይ ተንሳፈው የሚበሩ ስሪቶችን ወይም መርከቦችን አሉት فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ كل من عليها فان በምድር ላይ ያሉት ፍጥረታት በተቀላላ ጠፊ ነው ويبقى وجه ربك ذو الجلال والإكرام የልቅናና የኩራት የትሩፋትና የልገሳ ባለቤት የሆነው የጌታ የአላህ አምሳያ የሌለው ሁኔታውን መግለጽ የማይቻል ፊቱ ብቻ ይቀራል